ስማ ይሄ ነው። አዎ አታየውም? ስልክ አስቀምጠዋል ምናምን ወረታ እንከፍላለን ምናምን ነው የሚለው። እና ራንሳ በእናትህ አንሳው ብያለሁ። ኧረ ሪል እንዳይሆን ተው። ለምን ይቀመጥ? የወሯት ነው ላይ መጣሁት። ምን ሆነ ነው? እርግጠኛ ነህ? የምሬን ነው። እግዚአብሔር ለምንድን ነው ስልክ ለምን አንተ ሪል እንዳይሆን ነገር ካሜራ ይዘህ እንደዚህ አይነት ነገር አንተ አይደለም። ግን እየታዘብክ ነው። የምር ሃይሚን አፋልጉ ማስታወቂያ ተለጥፎባት እያወራት ነው የመጣው። እያወራት መጥቶ ዝናብ ነው። ቤተሰቦች አስቡ። ምክንያቱም ይሄ የሆነ ነገር እንደሆነ ስለገባው ይመስለኛል። ምክንያቱም እያወራት የመጣችው ልጅ እንዴት ብሎ እንዴትስ አስችሎት ማለት መፍታት ይችል ነበር። ቀልድ ነው ምናምን ብሎ ግን ደግሞ እንደ ቀልድ አልተውም። በዝናብ አቤት ፍቅር ግን ያለበት ፍቅር እያየ ነው። ዝናብ እየዘነበ እንደዚህ እየቀጠቀጠው ምናምን ማለት ጃካ ራሱ ባልደረበ አራው ተጣልፎ ይጣ ይመስለኛል ሲነግረው አፋልጉኝ ማስታወቂያ ተለጥፏል ምናምን ሲባል አትሄድ ተመታ ነው ያስታውቃል። በጣም ተሯርጦ ነው የመጣው። ይሄ ተመታ ልጅ ነው አብሪኮ የምር የሚሰጠው የሚከፍለው መስዋዕትነት ለፍቅር የሚከፈል መስዋዕትነት። በመጀመሪያ እንኳን ደህና መጣችሁ። እውነት በጣም የዚህ ልጅ ተንኮል አጣጥፎ መምጣታቸው እንድንዘነጋ አድርጎናል እና እንኳን ደህና መጣችሁልን ብሩክና ወደ ሀገራቸው እንኳን አገባችሁልን። በጥሩ ጥሩ ቪዲዮ እንደምትመለሱ አልጠራጠርም። ያው ዱባይ የተመለስን ብላችሁ እንዳትዘናጉብን ብቻ። ሰላም ሰላም፣ ውድና የተከበራችሁ የእኛ ተወዳጅ ፋሚሊዎች እንደምን ቆያችሁልን? እኛ አለን። ሰላም በላችሁ እስኪ። ሰላም ሰላም፣ ውድና የተከበራችሁ የእኛ ቻናል ቤተሰቦች እንደምን አላችሁ? እንደምን ቆያችሁልን? እኛ ይኸው ደህና አለን። ብርድ ይዞናል። በቃ ምን እሺ ነው በጋ ያለ ግን ብርድ ይዞናል። በጣም ዝናብ እየዘነበ ነው። እንዴት ነው እናንተ ያላችሁ? ቦታ እየዘነበ ነው ወይ? እኛ አስጨንቁናል። ዝናብ በጣም ነው እያስጨነቀን ያለው። ዛሬ በትኩስ ነገር መጥተንላችኋል። እንግዲህ ርዕሱ እንደማየት እንደሞከር ነው ሃይሚ ጠፍታለች እና እንዴት እንደጠፋች በምን ምክንያት እንደጠፋች እናያለን። እስኪ ዛሬም ያው ብሩክና ሃይሚን ስንፈልግ ሌላ ማናውቀው ቤት ገብተናል እና አብሪኩ ይባላል። አብሪኩ ቻናል ላይ ብሩክና ሃይሚ እንግዲህ ፍቅራቸውን እንዲያሳዩን አላውቅም፣ በምን እንደመጡ አላውቅም። ብቻ ሃይሚ ጠፍታለች ይላል እና ቪዲዮን እስክንከታተለው ቪዲዮ እስክናየው ሪያክት እስክናደርግበት በጣም ጮክ እያለሁ እኔም ወደዛ ነው ሀሳቤ። እስኪ ወደ ንግባ ዛሬ እንደዚህ እናደርገውና ጠፍታለች ብዬ እንደምታዩት እዚህ ጋር ለጥፍ ያለው የአፋልጉኝ ማስታወቂያ ነው። ይሄ የአፋልጉኝ ማስታወቂያ በየቦታው ተለጥፎ እናደርገውና ጠፍታለች ተብሎ ተለጥፏል ምናምን ለዋለው እንደምታዩት ጭራሽ ስልክ አለው የአፋልጉኝ ማስታወቂያ ምናምን። እሺ ከምን ይላ መሰላችሁ? ይቺ የምታዩት እህታችን ጠፍታብን ነው እና ላያት ክሬድና ተገልብሏል። ያለችበትን ለነገረው ቦታውን እንከፍላለን። ደግሞ ሌላ ፎቶ የለም እንዴ? አሸንጉሊት ነው አሸንጉሊት ይዛ ነው እና ስልክ ቁጥር ምናምን ተቀምጧል ምናምን ነገር። ቤተሰቦች የፈለገ መደወል ይችላል እንግዲህ ይመስለኛል። የዚህ ልጅ ተንኮል ነው እና ተንኮሉ በጣም ጥግ ድረስ ነው። በጣም ከባድ ተንኮል ያው በቃ ወረታውን እንከፍላለን ነው የሚለው። ስማ ይሄ ነው። አዎ አታየውም? ስልክ አስቀምጠዋል ምናምን ወረታ እንከፍላለን ምናምን ነው የሚለው። እና ራንሳ በእናትህ አንሳው ብያለሁ። ኧረ ሪል እንዳይሆን ተው። ለምን ይቀመጥ? የወሯት ነው ላይ መጣሁት። ምን ሆነ ነው? እርግጠኛ ነህ? የምሬን ነው። እግዚአብሔር ለምንድን ነው ስልክ ለምን አንተ ሪል እንዳይሆን ነገር ካሜራ ይዘህ እንደዚህ አይነት ነገር አንተ አይደለም። ግን እየታዘብክ ነው። የምር ሃይሚን አፋልጉኝ ማስታወቂያ ተለጥፎባት እያወራት ነው የመጣው። እያወራት መጥቶ ዝናብ ነው። ቤተሰቦች አስቡ። ምክንያቱም ይሄ የሆነ ነገር እንደሆነ ስለገባው ይመስለኛል። ምክንያቱም እያወራት የመጣችው ልጅ እንዴት ብሎ እንዴትስ አስችሎት ማለት መፍታት ይችል ነበር። ቀልድ ነው ምናምን ብሎ ግን ደግሞ እንደ ቀልድ አልተውም። በዝናብ አቤት ፍቅር ግን ያለበት ፍቅር እያየ ነው። ዝናብ እየዘነበ እንደዚህ እየቀጠቀጠው ምናምን ማለት ጃካ ራሱ ባልደረበ አራው ተጣልፎ ይጣ ይመስለኛል ሲነግረው አፋልጉኝ ማስታወቂያ ተለጥፏል ምናምን ሲባል አትሄድ ተመታ ነው ያስታውቃል። በጣም ተሯርጦ ነው የመጣው። ይሄ ተመታ ልጅ ነው አብሪኮ የምር የሚሰጠው የሚከፍለው መስዋዕትነት ለፍቅር የሚከፈል መስዋዕትነት። በመጀመሪያ እንኳን ደህና መጣችሁ። እውነት በጣም የዚህ ልጅ ተንኮል አጣጥፎ መምጣታቸው እንድንዘነጋ አድርጎናል እና እንኳን ደህና መጣችሁልን ብሩክና ወደ ሀገራቸው እንኳን አገባችሁልን። በጥሩ ጥሩ ቪዲዮ እንደምትመለሱ አልጠራጠርም። ያው ዱባይ የተመለስን ብላችሁ እንዳትዘናጉብን ብቻ። እስኪ እንቀጥል። ሁሉም እንዲያውቅ እኔ ደንግጬ ነው። በቃ እንዳንጣላ በእግዚአብሔር በዚህ ዘመን ሌላይቱ ጋር ነው ያለው። በዚህ ዘመን እንዳንጣላ በቃ ትክክለኛ ምላሽ። ወንድ ልጅ እንደዚህ ሲል ምን ያክል ደስ ይላል መሰለህ? ምክንያቱም
በጥል የሚያምን ሰው እየቀረ ነው በቃ በዚህ ሰዓት ሁሉም እየተፈጠረ ነው በቃ ማለት ያለንበት ዘመን ለጸብ ራሱ አይጋብዝም ሰርተን ለመኖር ራሱ የከበደበት ዘመን መሯሯጫ ዘመን እንኳን ተጣልተና በዚህ ሰዓት ለጥል ጊዜ አባክነ ምናምን ጊዜ ሰጠለጸ ምናምን ስንት ነገር ይሰራበታል ያጸብ ጊዜና የማይሆን ነገር ነው ልክ ነው ፍቅር ይሻላል አጥፋልኝ እያለ ነው ካሜራ እናንሳቸው በቃ በየቦታው ነው ያለው በቃ ይሄ ከተነሳ በኋላ እናነሳው ችግር የለውም ማለት ቀርማ አንሳ ብያን ነበር ሪል ከሆነ ብዬ ነው የተውኩት ሪል ከሆነ ምናምን አይደለም ካሜራ ይዘን እንደዚህ አይነት ቀልድ እንድቀልድ ካሜራውን ያስኩት እኔ እኮ የሚ ፕራይቬት ትክክል ከሆነ እርግጠኛ ማን ነው ትክክል ከሆነ የተለጠፈው ነገር ቤተሰቦችም እንዲያፈላልጉ ምናምን ሊገባ ይገባል የምር ምክንያቱም ካሜራ ይዞ መጥቶ ምናምን እንደዚህ ሪል ሲቹዌሽን ላይ ማንም ሰው ያደርጋል ብዬ ስለማላምን ሪል ትክክለኛ ነገር ቢሆን ትክክለኛ የተለጠፈባት ነገር ቢሆን ካሜራ ደቅ ነው የሚመጣ ሰው አለ ብዬ አላስብም እውነት ለመናገር ምክንያቱም የአንድ ሰው ሀዘንን ለማሳየት ሚዲያ ላይ እስኪወጣ ድረስ ትንሽ ማንም አይቸኩል አብሪኮ ትንሽ ካሜራውን ደበቅ ብታደርገው እኔ ይመስለኛል ጸድ ይሆን ነበር በጣም አሪፍ ነበር ጸድ ይሆን ነበር እና እንደ ሀሳብ ነው ካሜራ እዚህ ጋር አስቀንጠ አፋልጉኝ ተለጥፏል ምናምን ትንሽ እኔ መንገዱ አላስኬደኝም ማለት ትንሽ ይከብዳል ለማሰብ ምክንያቱም ካሜራ ይዘሙት አንድ ሰውን እንደዚህ በዚህ ልክ አፋልጉኝ ምናምን አካሄድ ትንሽ አብሪኮ ይስተካከል እና ብሩኬም ለዛ ይመስለኛል ካሜራ የኛም ፕራይቬት ላይፍ እንዴት ካሜራ ይዘሙት ታሳያለህ ምናምን እያለ ነው ይሄው ካሜራ ይዘ እሺ ካሜራውን አስጠፋልኝ አይኔ ያለች በእናትህ በዚህ ዝናብ ሁላ ደንግጬ ነው የወጣሁት በእውነት ልክ ነው እንዴ ሲጀመሪን ፎቶ ፊት ማን ነው እንደዚህ ሊያደርገው የሚችለው እኮ እንዴ ሲጀመር ሆና ደውዬ ላሰማ ያ አንዴ ላይ በጥናት በጣም እየዘነበ ነው እኔ እኮ ብሎኝ ጀመር አመሰግናለሁ እሺ አባቴ እንደዛ አይነት ቀልድ ይቀልዳል እንዴ ደንግጬ ነው የደወልኩልህ እኔም አላወኩም እኮ እንደዚህ ተለጥፎ ነው ያገኘሁት አያ ብሩኬ ኦሬዲ ገብቶታል ወይ ደግሞ እኔ ይመስለኛል አብሪኮ ወይ ብትችል ሃይሚ መጀመሪያ ብታወራ ጸደይ ነበር ከሃይሚ ጋር ተባብሮ ቢሆን ጸደይ ነበር ያይሚ ሐሳብ ቢኖርበት እንደዚህ ራስ አይሆን ሃይሚ እንደዚህ ካሜራው በእርግጠኝነት ይደበቅ እኔም ድምጼን ላጥፋትል ነበር በእርግጠኝነት እውነት ለመናገር በሃይሚ ይሄ ፕራንክ በሃይሚ እጅ ቢሆን በጣም ጸደይ ነበር ብዬ አስባለሁ አሁንም አሪፍ ነው ምንም አይልም ግን ሃይሚ እጁ የለበትም ምክንያቱም ከብሩ ጋር እያወራች ነው ላሰማ እያለ ነው ዝናብ እያስቀጠቀጥከው ነው ብሩኬን የፈራችሁ ዱባይ የፈራችሁ ብርድ እዚሁ ኢትዮጵያ ላይ ያሰሰው ድሮም ሀገራችን እኮ ትንሽ እስኪ እንቀጥል ብቻ የተፈጠረው ነው ብዬ ነው እንደሚያምን ሄዱት ሁላው ነው እያወራሁት ነበር የመጣው ደንግጬ ደውዬላት ማን ሊያደርግ ይችላል እሺ እንደዚህ ጭራሽ ሃይሚ ፎቶ ወጥቶ ምናምን ለማንኛውም አመሰግናለሁ ካሜራውንም አጥፋልኝ ያወሬ ነው ሲሪየስ ሃይሚ አለች ስላሳባ አመሰግናለሁ እንደኔ ቲንክ በጣም ቋራ ቼክ እና ጀመረ ሃይሚ ስሚ ኧረ እውነት ነው እባክሽ ያልኩኝ ኧረ ፎቶች ተለጥፎ ነበር ኧረ ኖርማል ነው ሃይሚ አንስቼዋለሁ እሺ አትጨነቂ አይ ሌላዎቹንም አነሳቸዋለሁ እሺ ይሄንም እኮ አንስቼው ነው ብራ ይሄም ሌላ ነበረ እንዴ በስማ ይሄም ራሱ ነው ስልክ ቁጥር ተጽፏል ቆይ እደውልበታለሁ አብሪኮ የሚባል ልጅ ኤፍሬም ጋር ያለ ልጅ ታውቂዋለሽ እኮ አጭር ቀይ ልጅ እሱ እኮ ነው ደውሎልኝ ይኸው በዝናብ በስብሼ ደግሞ ምስኪን ነው በእናትህ በዝናብ እያያችሁ ነው ሃይሚ እንዳለች እያወቀ እንኳን በሷ ቀልድ አያውቅም ለማን ለማለት ለማይረባም ነገር እንደዚህ አሁን ይሄ የማይረባ ቀልድ ነው ለመናገር በትክክል ስታስቡት ካሜራ ስላለ ነው እንጂ በጣም የማይረባ ቀልድ ነው ምክንያቱም እያወራት መታ ምናምን ሙር ተንትማት የተሳካ ፕራንክ ቢሆን ታደንቃለህ ምናምን ይሄ ግን የማይረባ ምክንያቱም ሃይሚ እጇ ከሌለበት እንደዚህ እያወሩ ምናምን ያን ያክል የሚያስደነግጥ ነገር ሳይሆን ምን አይነት ተንኮል ነው ብሎ እንዲያስብ ነው እያደረግን ያለነውና እያደረገ ያለውና ትንሽ ደከም ያለ ሀሳብ ነው ብዬ አስባለሁ እኔ ቤተሰቦች እንደራሴ የታየኝ ነው ያን ያክል ፕራንክ ብሩኬም ሲገርመው አላየንም ይኸው እየሳቀ ምናምን እያስረዳት ነው ምክንያቱም የማይመስል ልክ ነህ የማይመስል ግን የብሩኬን እንትን እኔ በጣም ማለት ልብ ብዬ የማየው ብሩኬን ነው እንዴት ዝናቡ እንትን እያለው ራሱ ዝናቡን ረስቶ ሃይሚ ስትደውልለት በጣም በፈገግታ ነው የተሞላው ሃይሚን ለማውራት ያለው ፍላጎት ደስ ይላል ሁሌት ይዘሽ ያለው ፎቶ ነው በእውነት ሻለ መስራት ነው ብዬ አስባለሁ አይ ችግር የለውም ስልኩ ላይ እደውላለሁ እንደዚህ አይነት ቀልድማ በቃ ፋሚሊነት አነሳቸዋለሁ ቤተሰብ እየመሰለው ራሱ ያለው ማለምን በዝብሻለሁ አነሳቸዋለሁ እየዞርኩኝ አደንግጬ በቃ እሺ ነው እሺ
በቃ ና ሌላ ቦታ እንሂድ። ካሜራውን በቃ ገነጥናቸዋለን። በቃ ዝናብ ነው። አመሰግናለሁ ለሁሉም ነገር። እሺ አባቴ በእውነት አመሰግናለሁ። እንሂድና እናንሳቸው። እሺ አሁን እንዳያበስብሰን። ኧረ ተው በቃ ይቀመጥ። ምን ማለት ነው ይቀመጥ? እዚህ ስልክ ላይ ይቀመጡ ምናምን ይላል። ምን ማለት ነው? አረ አይን አውጣ ነው። ግን እውነት ለመናገር በቃ ማለት ባሰበበት መንገድ አሪፍ ፕራንክ መስሎ ስለታየው ለእንትን ለዓላማው በጣም የቆመ ልጅ ነው እና አሪፍ በርታ ይቀመጥ። አትደውል፣ ይኸኛውን በኋላ እንደውላቸዋል። እሺ አትደውል በዛ እና ሌላ ቦታ ያለውን ብናቅለው አይሻልም? ከምደረና በእናት ለምን ተነስተዋል። ሁሉም እንደዚህ አይነት ቀልድ እንዴት ሰው ይቀልዳል? በእግዚአብሔር በጣም የሚያስጠላ እውነት ለመናገር በዚህ ሰዓት አብርኩ እንደዚህ በሱሺ ይዘንባል ብዬ አላሰብኩም። ሲያምር ግን ቦታው ምናምን የምር ነው። ፕራንክ ነው። ማርያም ያን ያክል አያችሁ ቤተሰቦች፣ እኔ እንዳልኩት ነው። ያን ያክል ብሩኬን ያን ያክል አላስገረመም። ፕራንክ መሆኑ ብቻ ኖርማል ቀለል የሚል ስሜት እንዲሰማው አደረገ እንጂ ያን ያክል አላስገረመውም። እና ሀይሚዬ አልጠፋችም ቤተሰቦች። ሀይሚዬ እጇም የለበትም። ይሄ ፕራንኩ ላይ ያለች ሊመስላችሁ ይችላል አንዳንድ ቤተሰቦች። የለችበትም፣ እጇም ምኗም አያውቅም። እና ከብሩኬ ጎን ነበረች። እሷም አዲስ ነች ለነገሩና ያን ያክል ከባድ ፕራንክ ነው ብዬ አላስብም። እውነት ለመናገር በስልክ ራሷ እንዴት ነው ያወራችው? ፕራንክነቱ እንደታውቅ ለየት ያሉ ፕራንኮች የሚያምረው እንጃ ነው። ሩክዩት ቢሆን እኔ ብለን ደንግጠን ነበር ምናምን። ምክንያቱም ፐርፌክት አድርገው ስለሚሰሩት ጽድት አድርገው ስለሚሰሩት የሀይሚ ወይ የብሩኬ ቢሆን ኖሮ ያስገርመን ነበር። እና ብቻ ሀሳቡ በቂ ነው። የልጁ ያብሪኮ ኤፍሬም አስለመደ ተንኮል አስለምዶ ነው። ያው እነሱ ሁሌ ፕራንክ ነው ማድረጋቸው። ለምን ዛሬ ቡራን አናገኘው ምናምን ብለን ተመካክረን ነው ገና ከመግባት እውነት የገረመኝ ባይሆን ገና ወደ ከተማ አግሩ ገና ከመርገጡ ፕራንክ ተደርጓል። ብሩኬ ፕራንክ ቀለል ያለ ፕራንክ ተደርጓል። ትንሽ ባሁን ፕራንክ ያደረገው ዝናቡ ይመስለኛል። ቤተሰቦች ዝናቡ በደንብ ነው ፕራንክ ያደረገው። ምክንያቱም ገረፈው እኮ ቤተሰቦች የሆነ ጣጥቧል። በጣም ግማሽ ሰውነቱ ረጥቧል። ብሩኬ ሲሄድ አንድ ዝናብ አልነበረም፣ ዳመና ራሱ አልነበረም። አሁን ክረምት ገብቷል። እንደዛ ቢሆን ነው እንደውም ኤክሳይትድ የምትሆነው። ልንገራት ተጨንቃለች። እግዚአብሔር እንደዚህ ያቀለች በቃ በየመሃሉ ቤተሰቦች በየመሃሉ ሀይሚ ያለች በቃ ግዴታ ነች። በቃ ሁሉ ነገር ይደወላል ነው በቃ። እንግዲህ ቤተሰቦች እያያችሁ ነው ፍቅራቸው ምን ያክል እንደበረታ። እስኪ ምን እንደሚል ደግሞ በእውነት ባላቀ ጣላ ነበር እግዚአብሔር ስለማስቀጠቀጥኳቸው ኖርማል ነው። ችግር የለም። አሁን ያስቀጠቀጥኩት አትዩም ቤተሰብ ለማንኛውም ሁለታቸው ያላቸው ፍቅር በቃ ይለያል። በዝናብ ተፈትኗል ቡራ። ያው እንደምታዩት እንደዚህ አይቀልድም። በጣም ይዘንባል ብዬ አላሰብኩም፣ ግን አንተ በዝናብ መምጣት በቃ ሪድ ነው። በቃ እናንተ እንደገመታችሁ ነው ማለት አይ ባይሚ አልቀልድም። ባይዘው በምንም ምን አይደለም ዝናብ ምንም ጎፍ ለምን አይሰንብም። በሃይሚ ቀልድ የለም እያለ ነው ቤተሰቦች። እኛም ጋር ቀልድ የለም። ምን ለመናገር እኛም ቤተሰቦች ምንም ቀልድ የለም። በሃይሚ እንደራደርም በሃይሚ እንዲቀለድ አንፈልግም። ለምን ዶፍ አይሆንም? የሆነ እንትን ራሱ እየወረደ ምናምን ይመጣል። እሱ መብረቅ ምናምን እየጣለ አንተ ይገርማል በጣም ማለት ነው። የብሩኬ እንትን እኔ እንጃ ማለት አንተ ሌላ ሰው ቢሆን እኮ ይጣላል ማለት የሚያናድድ ነገር ነው። የሚያናድድ የሚያበሳጭ ነገር ነው። በዚህ ልጅን ኮልኮል ሲያደርግ ነው። ብሩኬ ሽማግሌ ነው አማን። እኔ እንጃ እንደዚህ አይደለም። እንደዚህ በአንተ እድሜ እንደዚህ ሰው ሊሆን አይችልም። የሆነ ሽምግልና አለበት ብሩኬ፣ በእርግጠኝነት ሽምግልና አለበት። እስኪ እንጨርሰው አይደል? ሚስማር እየተነበው ላይ ይመጣል። ሚስማር እየተነበው ይመጣል። ኤግዛክትሊ በቃ ብሩኬ እኛ እንደዛ ነው የሚሰማን አይደል? እንደዚህ ነው ቀለል ያሉ ነገሮች ይቅሩ፣ ዝናብ ምናምን ይቅርና ይኸው ሚስማር እንደሰማችሁት ሞት አለ ቢባል ይሄዳል። ሃይሚ ለሃይሚ ምንም ያደርጋል እውነት ለመናገርና የብሩኬ እንደዚህ ብርታት የብሩኬ እንደዚህ ለሃይሚ ያለው የሚከፍልላት መስዋዕትነት፣ ጽናቱ፣ ታጋሽነቱ በጣም ሽማግሌ ያስብላልና ሃይሚም እንደዛው ያስብላልና ከዚህ በኋላ በጥሩ ቪዲዮ ሀገራችሁ ገብታችኋል። በጥሩ ቪዲዮ እንደማመጡ ምንም ደስ በሚል ቪዲዮ እንጠብቃቸዋለን። ለዛሬ ከዚህ በላይ ምንም አንልም። ትንሽ ስላስገረመን ነው የሆነ አዲስ ቤት ገብተው ስላየናቸው